ጥያቄዎች አሉኝ ለብልጽግናና ለሰላም ኢትዮጵያ። ለብልጽግና አሁን ባለው የሰላም ችግር በዋናነት የሚቀደው ከብልጽግና የውስጥ መዋቅር ነው የሚል ግምገማ አለን። ምክንያቱም ውስጥ ልዩነት ያላቸው ሰዎች ቀን ቀን ብልጽግና ናቸው፣ ብልጽግና ጋር ሲመክሩ ይላሉ፣ ማታ ማታ የተለያየ ታጣቂ ያደራጃሉ። ፓርቲው ጠንከር ያለ እርምጃ ባለመውሰዱ ሀገራችን አሁን ለምትገኝበት ሁሉን አቀፍ ውስብስብ ችግር ዳርጓታል የሚል እምነት አለን። ወደፊትም እዚህ ላይ ጠንከር ያለ እርምጃ የማይወሰድ ከሆነ ከዚህ የባሰ ችግር ውስጥ ቅርቃር ውስጥ እንገባለን የሚል እምነት አለን። እዚህ ላይ ምን ትላላችሁ ማለት ነው? ውስጥ ያሉ የእናንተ አመራሮች ሊትራሊ ኮንትሮባንዲስቶች በከፍተኛ ሁኔታ የኢትዮጵያን ሕዝብ መከራ ውስጥ ከተውታል። ሞኖፖሊ ኦፍ ቫዮለንስ ኃይልን በብቸኝነት የመቆጣጠር አቅም ያለው መንግስት ነው። ሌጂቲሜት አቅም ያለው ወይም ሊኖረው የሚገባ ማለት ነው። ብልጽግና ያለው ብለን አናምንም። ሞኖፖሊ ኦፍ ቫዮለንስን ኃይልን የመጠቀም ብቸኛ መብታችሁን እንዴት ነው የምታረጋግጡት የሚል እንትን አለኝ። ሌላው ከቅድም ወይዘሮ እናታለም ሲያቀርቡት እንደነበረው የቱሪዝም መዳረሻዎች ተገንብተዋል። ትክክል ነው። በጣም ጥራታቸውን የጠበቁ የቱሪስት መዳረሻዎች ተገንብተዋል። ቱሪስቶች ግን መሄድ ይችላሉ ወይ ነው ትልቁ ጥያቄ። ወንጭ መሄድ አንችልም። ይህን ማረጋገጥ እንችላለን። እኔና ወይዘሮ እናታለም ሱሉልታ መሄድ አንችልም። ሰው መሄድ አይችልም፣ እኔ መሄድ አልችልም፣ ሌላው መሄድ አይችልም ማለት ነው። ሶዛት ዲተረሬት እያደረጉ ነው። የማይሆን እንትን ላይ ኢንቨስት ተደርገው ከፍተኛ የሆነ የሀብት ብክነት እየታየባቸው ነው ማለት። ሰላም ካልተረጋገጠ ሰላም የቱሪዝም ዋና ብለድ ነው ወይም ብለድ ቨዝሉ ሰላም ነው። ስለዚህ ሰላም ባልተረጋገጠበት ሁኔታ የቱሪስት መዳረሻዎች ተገንብተዋል ማለት በራሱ ስኬት ይሆናል ወይ? ሌላው ታጣቂው ላይ እናት ፓርቲም አማራጭ ባይዘው አማራጭ ወደ ትጥቅ ትግል ሄዱ የሚል እንደ አማራጭ የሚታይ አይደለም። የትኛውም ኃይልን የመጠቀም ብቸኛ መብት የመንግስት ነው ብሎ ማመን መቻል አለበት። ነገኛ መንግስትን ብንሆን ያንን ነው ማድረግ መቻል ያለብን ማለት ነው። እኔ እንደው መንግስት የሚገባውን ያክል ኃይሉን የመጠቀም መብት ተጠቅሟል ብዬ አላስብም ማለት ነው። ህወሓትን ጨምሮ ሌሎቹ ታጣቂ ኃይሎች በተለይ በጠላት ሻቢያን ጨምሮ በግብጽና በሌሎች ጠላቶች የሚመሩ ኃይሎች ወይም በእነሱ ኢንጀክት የሚደረጉ የተለያየ ሪሶርስ የሚደረጉ ኃይሎች ሀገራችን ለከፍተኛ ምስቅልቅል ዳርገዋታል። ስለዚህ እዚህ ላይ ጠንከር ያለ አቋም ነው ልንይዝ የሚገባው ማለት ነው። እንደ ፖለቲካ ፓርቲ እንደ በዚህ ሀገር ላይ እንደሚኖር ዜጋም ጠንከር ያለ ሰላማዊ ትግል ብቸኛ አማራጭ ነው የሚል መያዝ መቻል አለብን ማለት ነው። የብልጽግና መንግስት አንድ ቀን ባደረ ቁጥር እልቂት አለ፣ ጦርነት አለ፣ ሰቆቃና ስደት አለ። ምናልባት ሀገር የማሳጣት ፖቴንሻልም ያለው መዘናጋት ነው ያለው። ስጋታችን ምናልባት ከዚህ ምርጫ ማግስት 2019 ዓመተ ምህረት እንደ ሀገር የመቀጠል ሁኔታችን ምን ይመስላል የሚለው በእጅጉ ያስጨንቀናል። ብልጽግና ፓርቲ ክብርት ሚኒስትር ብልጽግና ፓርቲ ከምንም በላይ ቅድሚያ የሚሰጠው ለቁሳዊ ልማት ነው የሚል ሀሳብን ያስቀመጠው፣ ሰላም ለኢትዮጵያ ጥምረት ግን ቅድሚያ የሚሰጠው ለሰብአዊ ልማት መሆኑን ነው። እናት ፓርቲ ቢመረጥ የቅድሚያ ሰጥቶ የሚሰራው ሰዎችን ተዘዋውሮ የመኖር መብትና በሰላም ወጥቶ የመግባት ዋስትና ማስከበር ነው። የመንግስትነት ፕራይም ዲዩቲ ኦፍ ዘ ስቴት የሚባለው የቅድሚያ ተሰጥቶ የሚሰራው መንግስት ሲሆን ሌሎች የልማት ስራዎች ሰከንደሪ ነው የሚባሉት። ለመንግስትነት ስቴት ሲሆን የመጀመሪያውና ቀዳሚው ስራ የዜጎችን ወጥቶ የመግባት ዋስትና ማስከበር ነው። ኮቨናንት የኔ እናት ግብር የምትከፍለው መንግስት ፖሊስ ቀጥሮ አካባቢዋን ከዛ ካለፈ ደግሞ መከላከያ ቀጥሮ መከላከያ አሰማርቶ እንዲያስከብርላት ነው። ከዛ ካለፈ ሀገር ዳር ድንበር ሲወረር ሁሉም ተነስቶ ያንን ይጠብቃል። በመንግስትና በዜጋ መካከል ያለው ኮቨናንት ሐውልት እኔ ግብር ከፍልሃለሁ፣ አንተ የጸጥታ አስከባሪ አቁመህ ደህንነቴን አስከብርልኝ ነው። በኢትዮጵያ ህዝብና በብልጽግና መካከል ተፈርሞ የነበረው ኮቨናንት ከተፈረመ ፈርሷል። ያንንም ብልጽግና በሚታይም በማይታይም ሁኔታ ሲያፈርሰው አይተናል። ግጭቶች ሲፈጠሩ በጠረጴዛ ዙሪያ በሰጥቶ መቀበል መርህ ለመፍታት ይተጋል። ፍትህ ሚዛን ያለ ፖለቲካ መሳሪያ 2 ደቂቃ ይቀርቦታል። የፍትህ ሚዛን ያለ ፖለቲካ መሳሪያ አጥፊዎች ተጠያቂ ማድረግ አለበት።
አንዱ የመንግስት ባለስልጣን ስለሆነ ወይም አንዱ ከሆነ መደብ ስለሆነ ወይም አንዱ ከሌላ ጎሳ ስለሆነ ፊት የሚጠቁርበትና ፊት የሚቀላለት ወይም የሚሳቅለት ከፍትህ አደባባይ ዞር የሚልበት ሊኖር አይገባም። በበደለኝነትና ቂም በቀል ቁስልን ከማከክና ከጥል ሐውልት ከመገንባት በትውልድ ቅብብል የመጣ ትልቅ ሀገር ነው። እንከኖችን እየነቀስን በጋራ የሚኖርበት ትርክት እንፈጥራለን። የሀገረ መንግስት ግንባታ የአንድ ወቅት ክስተት የፖለቲካ መቆመሪያ አድርጎ ትውልድ በበደለኝነትና ተጠቂነት ወይም በበደለኝነትና ተጠቂነት እየተቃጠለና እየቆዘመ እንዲኖር በማድረግ ሳይሆን የተፈጠሩ ችግሮች በፍትህና ይቅርታ ተፈተው የተሻለ ዛሬና ነገን መስራት መርሃችን ነው። አንድ ጊዜ ተሰርቶ የሚያልቅ ሀገር የለም። በህግና በህገ መንግስት እየተሻሻለ እየታረቀ እየታረመ የተሻለ ትውልድና የተሻለ ሀገር እንዲኖር እንሰራለን። ስለዚህ ክቡራትና ክቡራን ኢትዮጵያውያን ብልጽግና እንደ ስርዓት አንድ ጊዜ አድሮ ሲሆን ሀገር ይበልጥ ወደ ችግር አረንቋ መቅረቧ አይቀሬ ነው። አሁን አካፋ ማንሳት ቡልዶዘር ማስመጥ አያስፈልግህም። በሰላማዊ ትግል አማራጮች ስርዓት መቀየር እንደሚቻል ማሳየት አለብህ የሚለውን ለመላ ኢትዮጵያውያን ጥሪ ማቅረብ እንፈልጋለን። ያነሳናቸው ሀሳቦች ከሀገር ደህንነት ከሀገር ህልውና በታች ናቸው። የተፋጨነው በሀሳብ ነው ብለን እናምናለን። የሰው ልጅ ሰብአዊና ዲሞክራሲያዊ መብቱ ከምንም በላይ መከበር መቻል አለበት። የሰብአዊና ዲሞክራሲያዊ መብት ባልተከበረበትና የዜጎች የመኖርና ያለመኖር ህልውና ባልተረጋገጠበት ላይ ቁሳዊ ሀብት መኖሩ አለመኖሩ ለኛ ትርጉም የለውም ማለት ነው። ስለዚህ መጀመሪያ ከልማት መቅደም ያለበት የሰው ልጅ መኖር ስለሆነ እዚህ ጋር እንደ ሰላምና ኢትዮጵያ ጥምረት ቅድሚያ እንሰጣለን ማለት ነው። ሌላኛው መቼ ነው እናንተ ከጎናችሁ የምትቆሙት ለተባለው ጥያቄ እኛ ጽንፈኛው በአማራ ክልል ላይ ከፍተኛ ችግር በፈጠረ ጊዜ ከሀገር መከላከያና ከጥምር ኃይል ጋር እኩል ቁመናል፣ ታግለናል፣ ስቲልም እየታገልን ያለ ነው ማለት ነው። ይሄ በዚህ እንዲታይልን እንፈልጋለን። መቼ ነው ሀሳባችሁን አቋም ይዛችሁ የምትገልጹት የተባለው? አሁንም ለህዝባችን ሀሳብ እየሸጠንን ያለ ነው። በኢትዮጵያ ውስጥ የውስጥ ግጭት መቆም መቻል አለበት። ከኢትዮጵያ ውስጥ ከዳር እስከ ዳር ኢትዮጵያውያን በነጻነትና ያለምንም የጸጥታ ስጋት መንቀሳቀስ መቻል አለባቸው የሚል አቋም ነው ያለን ማለት ነው። በሌላ ጉዳይ ደግሞ በኢትዮጵያዊነት ላይ በሀገር ሉዓላዊነት ላይ ዳር ድንበር ላይ የማያዋላዳ አቋም አለን ማለት ነው። እኛ የኢትዮጵያ ህልውና በጠንካራ አለት ላይ ጸንቶ ሰላም ከዳር እስከ ዳር በአራቱ ማዕዘናት ሰፍኖ ኢትዮጵያውያን በነጻነትና በሰዓታችሁን ጨርሳችኋል።